ሰላም የኢትዮጵያዊ መስም የታየ ተምር ይባላል። የዛሬ ቪዲዮ አውቶካድ እና ፎልደር ማኔጅመንት ከኤክስተርናል ሪፈረንስ ጋር የሚለውን ለማየት እንሞክራለን። የዚህ ነገር ጥቅሙ ምንድነው? ሪቪዥኖችን ሃንድል ለማድረግ ፕሮጀክቶች ላይ ክላሽ ዲቴክሽኖችን ኢዚሊ ከኢንተር ዲፓርትመንት ኮላቦሬሽን እንዴት አቮይድ ማድረግ እንደምንችል የምናይበት ፕሮጀክት ነው የሚሆነው ማለት ነው። ቪዲዮ ነው የሚሆነው ማለት ነው። ታዲያ ይህንን ቪዲዮ ለመስራት መጀመሪያ ማመስገን ያለብኝ እናት ኬተሪንጎችን ነው። እናት ኬተሪንጎች ለማንኛውም ኢቨንት በጣም ዲሲፕሊን ባለው ስታፍ እና ጥራትና ተመጣጣኝ ዋጋ ባለው ሰርቪስ ይታወቃሉ። ስልካቸውን እዚህ ጋር አስቀምጥላችኋለሁ። ኦኬ፣ ወደ ፋይላችን ስንመጣ ታዲያ ፋይል ኦርጋናይዜሽናችን ሜቢ ያው እንደ የሁኔታው ሊለያይ ይችላል፣ ግን በመሰረታዊ ሁኔታ ምንድነው መሆን ያለበት? ፎልደር ስትራክቸራችን አርቴክቸራል ዲፓርትመንት ካለ እንደ አርቴክቸራል ዲፓርትመንታችን፣ ከዛ በኋላ አርቴክቸራልስ ደግሞ ላንድስኬፕ ለሚሰሩት ምናምን የራሳቸው ፋይል ይኖራቸዋል። ኢንቴሪየር የሚሰራ የራሱ ፋይል ይኖራል። ኤክስተርናል ሪፈረንስ ለሚደረጉት ፋይሎች ግን ኢንትራ ዲፓርትመንት ኮላቦሬት ማድረጊያ ኤክስተርናል ሪፈረንስ ፎልደር ያስፈልገናል ማለት ነው። ከዛ ውጭ ደግሞ ከዲፓርትመንት አሁን ለምሳሌ ስትራክቸራል እና መካኒካል ወይ ኤሌክትሪካል ወይ ምናምን ተመሳሳይ የተለያዩ ባለሙያዎች ኢንተር ዲፓርትመንት ሼር ማድረጊያ ደግሞ ቦታ ያስፈልጋል ማለት ነው። ስትራክቸራል ሲቀየር የቀየረበትን ቦታ የሚገልጽ ፎልደር ያስፈልገናል ማለት ነው። መካኒካሉም ልክ እንደዛው፣ ሁሉም ኤሌክትሪካሉም መተው ኮፒ የሚያደርጉበት ፎልደር ስትራክቸር ያስፈልገናል ማለት ነው። የዚህ ጥቅም ምንድነው? ኢዚሊ ሪቪዥኖችን አፕዴት መደራረግ እንድንችል ለማድረግ ነው። ብዙ አፕዴቶች በአንድ ሊመጡ ይችላሉ። እሱን ያው አንድ በአንድ ማየት ይፈልጋል እና ጥንቃቄ ይፈልጋል ማለት ነው። እነዚህ አይነት ፋይል ማኔጅመንት ግን ከብዙ ኮሊዥኖች እና ክላሽ ዲቴክሽኖች እና ሪቪዥኖች አላስፈላጊ ዳግመኛ ስራዎች በጣም የሚገላግል ሲስተም ነው። ይህን ሴትአፕ ካደረግን ወዲያ ምንድነው የምናደርገው ማለት ነው? ወደ አርክቴክቸር ማስተራችን ስንመጣ እንደምታዩት ያው ኮንሴፕት ደረጃ ላይ ያለ ነው። ከፕሮግራም የመጡ ኤሪያዎች ምናምን ያለበት እንትን ነው። ስትራክቸራችን በተወሰነ መንገድ ዲሳይድ አድርገናል። ስፓኑን ምናምን በተወሰነ ቤዚክ በሆነ መንገድ ዲሳይድ አድርገናል ብለን የምናስብ ለፋንክሽናል ላይአውት ለሚሰራልን ሰው ምን እንሰጣለን ማለት ነው? ጀነራል የሆነ የሩሞቹን ላይአውት አሁን ለምሳሌ ሰከንድ ፍሎር ፕላን ላይ ላለው ሰው ባለሙያ አርክቴክት ከሴፍቲ ከምናምን ከሚንስ ኦፍ ኤስኬፕ የመሳሰሉት ጥናቶች እየሰራ እግረ መንገዱን ደግሞ ጀነራል ኮላቦሬት የሚያደርግበትን መንገድ የሚወስነው ባለሙያ እንደዚህ አድርገን እንሰጠዋለን ማለት ነው። ያው ያቺ የፈረደባት አንድ ሩሟን የምትባላለች እሷ ከ50 እስከ 55 ካሬ ተብላ ትወስናለች ብለን እናስብና ፕሮግራም ላይ የእሷን ካሬ ምን እናደርጋለን? ለኢንቴሪየር ዲዛይነሩ ወይ ደግሞ ኢንቴሪየሯን ስፔሲፊካሊ ያችን ፋንክሽን የሚሰራው ባለሙያ እንሰጣለን እና ሜቢ እሱ እዚህ ደረጃ አድርሷታል ብለን እናስብ። ስትራክቸራሉ ደግሞ እዚህ ደረጃ አድርሶታል ብለን እናስብ። እስቲ ቤዚክ የመጀመሪያ ብሎ አነስ ያሉ ኮለኖች ዳር ላይ፣ መሀል ላይ ደግሞ ሺር እና ኮር ያለበት ቦታ ላይ ተለቅ ያሉ ኮለኖች አድርጎ ሰርቷል ብለን እናስብ። እነዚህን ወደ ሰከንድ ፍሎር ፕላን ወይ ደግሞ ቲፒካል ፍሎር ፕላን ባለው ወደ እሱ ለማምጣት ምን እናደርጋለን? ኢንሰርት ላይ እንሄዳለን፣ አታች እንላለን። ከዛ በኋላ የምንፈልገው የኢንትራ ዲፓርትመንት ሲሆን ለምሳሌ ኢንቴሪየሯን ሲሆን ኢንቴሪየሯን ኢንትራ ዲፓርትመንት ፎልደር ላይ ሄደን ከፋይሎች ውስጥ አርክቴክቸራል ኢንቴሪየር ያለው ኢንትራ ዲፓርትመንት ሲሆን ኢንትራ ዲፓርትመንት ውስጥ ሄደን እናስገባዋለን። ሪሌቲቭ ፓዝ የሚለው እዚህ ጋር ይመረጣል። ፉል ፓዝ ከሆነ ዳይሬክተሪ ሁልጊዜ ዴዲኬትድ መሆን አለበት። ሁልጊዜ አንድ አይነት ቦታ መስራት አለብን እና ሌላ ቦታ ወስደን ኢቭን አንድ ኦቨርኦል ፋይሉን ኮፒ ብናደርገው ተመሳሳይ የሆነ ዳይሬክተሪ እስከሌለው ድረስ ፋይሉ በሙሉ ይረባበሻል እና እሱን መጠንቀቅ ያስፈልጋል። ስለዚህ ሪሌቲቭ ፓዝ የተሻለ አማራጭ ነው የፎልደር ዳይሬክተሪ ላለማበላሸት። ኢንሰርሽን ፖይንት ያው እኛ አብሶሉት ኮድ ሲስተም ስለምንጠቀም ለአውቶካድ 00 በሚለው እንወስደዋለን። 00 ስንለው እዚህ ጋር ሁሉንም አመጣልን። እቺ ሩም ዋን የምትለውን እዚህ ጋር ያያችኋትን የፈረደባት ሁሉም ቦታ የምንጠቀማትን እሷን አመጣት። ከዛ በኋላ ሚረር እንላታለን። ያው ከኒድ አንፃር ከፋንክሽናል ኒዳችን አንፃር ወይ ሚረር ወይ ኮፒ እንላታለን። እሷን ወስደን ኮፒ እናደርጋታለን። ያው ኮፒ ማድረጉ ጥቅሙ ምንድነው? እነዚህ ኤክስተርናል ሬፈረንስ ፋይሎችን ትልቁ ጥቅሙ ምንድነው? የኤክስተርናል ሬፈረንስ ፋይሎች አንዱን ኤዲት ስናደርገው ሁሉም በአንድ ጊዜ ኤዲት የማድረግ አቅሙ ነው።
ትልቁ ጥቅም ማለት ነው። እና ሜቢ አሁን ለምሳሌ ሩሞቹ ፊት ለፊት እንዳይሆኑብን በዚህ መንገድ አንዴ ወስደን በሮቹ የሚከፈቱት ኦቨርላፕ እንዳደረግብን ከዛ በኋላ ዳግመኛ ሚረር ስንለው ሴንተራችን ጠብቀን ቦታ ያዘልን ማለት ነው። ይሄ ከፋንክሽናል ሌአውት ለምሳሌ ልንሰራው የምንችለው ጀነራል ፍሎር አሬንጅመንት ልንሰራው የምንችለው የዲዛይን ለውጦች ናቸው። ከዛ በኋላ ደግሞ ስትራክቸራል ጋር የሚጋጭ ነገር ካለው ይሄ ሰከንድ ፍሎር ፕላን ከስትራክቸርም አንፃር መታየት ስላለበት ስትራክቸራሉን ሊንክ ማድረግ ይኖርብናል ማለት ነው። እሱ ደግሞ አታች እናደርገው የቱ ጋር አታች የምናደርገው ኢንተር ዲፓርትመንት ነው። ኢንትራ ሳይሆን ኢንተር ዲፓርትመንት ላይ ሄደን ነው ማለት ነው። ኢንተር ዲፓርትመንት ላይ ስትራክቸራል ፋይሉን ፈልገን የሰከንድ ፍሎር ፕላንን ወይ ደግሞ ቲፒካል ፍሎር ፕላናችንን ልክ እንደ ቅድሙ ሪሌቲቭ ፓዝ መሆኑን ቼክ ማድረግ አለብን። አብሶሉት ኮኦርዲኔት ሲስተም ስለምንጠቀም አብሶሉት ኮኦርዲኔት የሚለውን 00 እንጠቀማለን። ሪሌቲቭ ኢንሰርሽን ፖይንትም ሊኖረሻል። ያው እዚህ ጋር አብሶሉት ስለምንጠቀም አብሶሉትን አድርገናል። የዚህ አድቫንቴጅ እንዳልኳችሁ አንዷ ለውጥ ስትደረግ ሁሉም ጋር ለውጡን ለማሳየት ነው። ለዚህ ደግሞ እንደ ኤግዛምፕል እስቲ ሩም ዋንን ወስደን አልጋ እንጨምርባት። እዚህ ጋር እንደምታዩት አልጋ የለም። ለምንድነው አልጋ ስለሌለ አልጋ ስንጨምርባት ምን እንደምትመስል እዚህ ጋር እንያት። ኢንቴሪየር ዲዛይን እየሰራ ያለው ሰው ኮፒ ፔስት እንበልለትና እዚህ ጋር ሴንተር ነው የቲቪው ሴንተር ጠብቀን እናስቀምጠው። ግርግዳ አስደግፈናል። እንደምናየው እዚህ ጋር ንጹህ ነው የሚመስለው። በቃ በደንብ የተሰራ ስራ ነው የሚመስለው። ግን ሴቭ ብለን ጀነራል ሌአውት ላይ ስንሄድ ሰከንድ ፍሎር ፕላን ጀነራል ሌአውት ላይ ስንሄድ አፕዴትድ ነው። እዚህ ጋር ያ ፋይል አፕዴት ሆኗል፣ ሴቭ ተደርጓል ይለናል። አፕዴት ስንለው አፕዴት የተደረገበትን ቦታ በሙሉ ያመጣልናል። ስለዚህ ኮሊዥናችንን እዚህ ጋር ዲቴክት ማድረግ መጀመር እንችላለን ማለት ነው። ለምሳሌ እዛ ጋር ንጹህ ነው እንዳልኳችሁ ፕላኑ ምንም ችግር የለበትም። ግን እዚህ ጋር አልጋዎቹ ኮለን ላይ አርፈዋል። ቲቪውም ያለበት ቦታ የተጨናነቀ ይመስላል። እዚህ ጋርም ካፖርዱ ከጀርባው ባክስፕላሽ ነገር ይፈልግ ይመስላል። እንደዚህ አይነት ዲቴሎችን ማየት እንችላለን ማለት ነው። ስለዚህ ምን ማድረግ አለብን ማለት ሩም ዋን ሄደን ኤዲት ማድረግ አለብን ማለት ነው። ስለዚህ እንዳስፈላጊነቱ ሜቢ ኤክስተርናል ሪፈረንስ ማድረግን ልክ እንደቀደሙ ማምጣት እንችላለን። ስትራክቸራሉን ብቻ ግን ኮፒ ፔስት ማድረግ እንችላለን። ኮፒ ዊዝ ፔስት ፖይንት ላለን አብሶሉት ነው የምንጠቀመው እንዳልኳችሁ 0.0.0 ብንለው ወስዶ ሩም ዋን 0.0 ብለን እንደገና ፔስት ስንለው 0.0 ላይ ያመጣልናል ማለት ነው። ስለዚህ ምን ማድረግ እንችላለን ማለት ነው? ኢንቴሪየራችንን ከስትራክቸሩ አንፃር ከኮሊዥን አንፃር ዲቴክት ማድረግ እንችላለን ማለት ነው። እዚህ ጋር ላይናችንን እናስቀምጣለን። ሙቭ እንላለን 200 ሄድቦርድ እንስራለት ብዬ ነው 200 እንትኑን ለመሸፈን ኮለኑን ለመሸፈን ሜቢ ሄድቦርድ ነገር ብናደርግለት አንድ ኤግዛምፕል ነው። እዚህ ጋርም ለቲቪው መሸፈኛ አንድ ሄድቦርድ ነገር ብናደርግ ጥሩ ነው ብዬ አስባለሁ። ይቅርታ ስትሬች ልበላት መሰለኝ። ተገኘች ብሎክ ስለሆነ ነው ያስቸገረኝ፣ ይቅርታ። ኦኬ ስትሬች ይሄንንም እዚህ ጋርም በተመሳሳይ ሁኔታ ቦርድ ነገር ብናደርግለት ከዛ በኋላ እነዚህ ኮለኖች ዲሊት ብናደርጋቸው እዛ ጋር ወስዶ ደግሞ ተደራራቢ አድርጎ እንዳያሳየን ሴቭ ብንለው ምን ያሳየናል ማለት ነው? ፍሎር ፕላናችን ላይ አፕዴትድ ነው ብሎ ያሳየናል። ስለዚህ ሴቭ ያለው ቦታ ላይ እዚህ ጋር ሴቭ ተደርጓል፣ ይሄ ሙቭ ተደርጓል፣ ሙቭ የተደረጉት ራስ የተጨመሩትን ያሳየናል ማለት ነው። ስለዚህ እናያለን ክላሾቻችን ዲቴክት ማድረግ እንችላለን ማለት ነው በእነዚህ መንገድ። ይሄ ለሁሉም ይሰራል። ለስትራክቸራልም ሜቢ አሁን ለምሳሌ ስትራክቸራል ፋይሉ ሄደ እዚህ ጋር ኮለን አይሆንም ብሎ ሐሳቡን ቢቀይር እና ሺሮል ነው የሚሆነው ቢል ሴቭ ብናደርገው በተመሳሳይ ሁኔታ ሰከንድ ፍሎር ፕላኑ ላይ ለውጥ አለ ብሎ ያሳየናል ማለት ነው። ከዛ በኋላ ማስተራችን ላይ ይሄን ፕሮሲጀር መድገም ነው ማለት ነው። እንግዲህ ፈርስት ፍሎር የሚሰራው ግራውንድ ፍሎር የሚሰራው ሰው አንድ በአንድ ቼክ ማድረግ ይቻላል ማለት ነው። ሰከንድ ፍሎሩን በተመሳሳይ ሁኔታ አታች ብለን
ከማስተር ወደ ማስተር ፋይሉ ብናመጣው ምን መሆን ይችላል ማለት ነው? አብዞርብ መሆን ይችላል ማለት ነው። ያው መጥቷል፣ ግን ምንድነው እዛ ጋር ሴቭ ስላላደረኩት እዚህ ጋር ስህተቴን የኔ ስህተት እዚህ ጋር ይሄን ሴቭ ስላደረኩት ይሄን ፋይል ስላላደረኩት ማስተሩ ላይ አያሳየኝም። ያው ሴቭ ተደርጓል አፕዴት አድርገው እያለኝ ነው። ሴቭ ስለው አፕዴት አደረገልኝ። በተመሳሳይ ሁኔታ ሁሉንም ማምጣት እንችላለን፣ ሁሉም ላይ መስራት እንችላለን። ኢንተር ዲፓርትመንት ኮላቦሬሽናችን ይፈጥናል፣ ፕሮጀክታችን ይሳለጣል፣ ሞዲፊኬሽኖቻችንም አነስተኛ ይሆናሉ፣ ሪቪዥኖቻችን የበለጠ አነስተኛ ይሆናሉ። የምናደርገው ነገር ቢኖር ሜቢ አሁን ለምሳሌ ሰከንድ ፍሎር ፕላን ላይ እነዚህ ቦታዎች በዚህ ጎን ያሉት ክፍት ናቸው እና ሜቢ የኮለን አሬንጅመንት የተለያዩ የሽፋን አይነቶች ወይ ክላዲንጎች ምናምን እናስብ እንችላለን ከውጭ። ከዚህም በኩል ልክ እንደዛው በተመሳሳይ ፋንክሽናል ሌአውታችን ስንሰራ የምንሰራቸው ነገሮች አሉ ማለት ነው። ላይክ ኮሜንት ሼር ማድረግ እንዳይረሳ። እናት ኬተሪንጎችን በጣም ከፍተኛ ምስጋና እያደረግን የሚቀጥለው ቪዲዮ አርካድ እና ሜቢ ሪቪት ላይ በተመሳሳይ ሁኔታ እንዴት ፕሮጀክቶችን ማኔጅ ማድረግ እንደሚቻል ለማየት እንሞክራለን። መልካም ቀን።